በሰላት ላይ በቆሙ ጊዜ ፈሳቸውን እስካልፈሱ ድረስ። ፈሳቸውን ከፈሱ ግን መላኢካዎቹ ጸሎት አያደርጉላቸው። ተረት ሁለት ትላላችሁ ማለት ነው። ተረት ሁለት ቀጥል አንብቦ ምን አይነት ተረት እንደሆነ ይሄንኛውን ደግሞ ኦኬ ቡኻሪ 445 ይሄንንም አቡ ሁሬራን ያስተላለፈው። አላህስ ሜሴንጀር ሰይድ ያለ መልእክተኛ እንደተናገረው the angels keep on asking Allah's forgiveness for any one of you as long as he is at his musalla praying place and he does not pass wind or hadath ምን ይላል? መላእክቶች ሙስሊሞች ለሰላት በቆሙ ጊዜ መላእክቶች ይጸልዩላቸዋል ወይም ደግሞ አላህን ይለምኑላቸዋል በሰላት ላይ በቆሙ ጊዜ ፈሳቸውን እስካልፈሱ ድረስ። ፈሳቸውን ከፈሱ ግን መላኢካዎቹ ጸሎት አያደርጉላቸው። ንፍሮ በልተህ ጸሎት እንዳትሄድ ሚሳኤል በለው ተኩሶ መልአኩን ይደፋዋል። ተኩሶ ይደፋዋል። ፈስን እስካልፈሳ ድረስ መልአኩ ለአንተ ምን ያደርግልሃል? ምረት ይለምንልሃል። ፈስን እስካልፈሳ ድረስ አላህ ማለው፣ አላህ ይቅር በለው፣ አላህ ማህረው፣ አላህ ይቅር በለው ይልልሃል። ፈስን ቱስ ስታደርግ ድፋው። ለዚህ ነው እንዴ? ለዚህ ለፈሳም በዚህ ፈሳም ነው እኔ ጸሎት ያደረግኩት። ገብርኤል ይናደዳል፣ ሴፉን ይመዛል፣ ዘራፍ ይላል። እንዴ ፈሳም ጅብሪል በጣም ይበሳጫል። በቃ ጎርደድ ወዝወዝ ወዲያ ይላል። ሚካኤል እንደዛው ይሄ ፈሳም ለዚህም አልጸለይለትም ይላል፣ ይበሳጫል። በቃ ፈሳም አንተ ፈሳም እንዴት ትፈሳለህ? እንዴት ቱስ ታደርጋለህ? እምነት ነው ወገን፣ ይሄ እምነት ነው። ፈስን ተፈሳ ፈስን ከፈሳ ቱስ ካደረግ ጸሎቱን ያቆማል፣ ይበሳጫል። በቃ አይጸልይልህም፣ ምሕረት አይለምንልህም። እኛ ሎክ በደንብ አስተውሉ። እዚህ ላይ በሚዲያ በቴሌቪዥን ወጥተው ገብርኤል እንደዚህ ያማልደኝ ይላሉ፣ ገብርኤል ጸሎት አድርግልኝ ሚካኤል ይላሉ። አረ ነቃ በሉ ወገን። ይኸው የእናንተ መላእክቶች ለእናንተ ይጸልያሉ ይላል። እኛ ቅዱሳን መላእክቶች ይጸልዩልናል ብለን ስንል ትናንትና ወዲያ ነው መቼ ገብተንበት ነበር፣ አሳይተናል። መላእክቶች እንደሚጠብቋቸው ጠባቂ ናቸው ተብሎ እንደሚል ቁርአናቸው ላይ አሳይተናል። እንዴት መልአክ ጠብቀኝ ትላላችሁ ብለው እኛም ሞክ ያደርጋሉ። ኦኬ የሚጠብቅህ ደግሞ ባል ለምሳሌ ሚስቱን ግንኙነት እምቢ ካለችው ሲረግማት ያድራል መልአኩ። መለመን ይሻላል መርገም። ባል ሚስትየዋን ነይ ላልጋ ብሏት እምቢ ካለች ሲረግማት ያድራል። ሰላት ላይ ቆመው ደግሞ ፈስቱስ ካደረገ ልመናውን ያቆማል። ምን አይነት መልአክ ነው? ቆይ ምን አይነት መልአክ ነው? ምን አይነት መልአክ ነው? የእስልምና መልአኮች ምን አይነት ናቸው? አንድ ሰው ፈሱን ቱስ ካደረገ ጎንበስ ሲል ድንገት አምልጦት አየር ገብቶበት ይፈሳ ይችላል። ፈስን ፈስተዋልና ጸሎት አላደርግልህም ማለት ምን አይነት ነገር ነው ወገን? አብዱ አዘግነህ መቼም እስቲ እሱ ይመስለኛል መልአኩን። እንደዛ እኮ ነው ችግሩ። ቀድማ ዲሱን ፈስ ብቻ መልካም እንኳን ደህና መጣ ብያለሁ። ሰምተኛል። የአሁኑ ሀዲስ ምንድን ነው የሚለው? ፈስን ፈስተህ ታውቃለህ? ሶላት ላይ ቆመ ሲጀመር ስለ ሰላት አይደለም የሚያወራው። ጸሎት ላይ እንደዚህ ቆመህ ፈስተህ ታውቃለህ? ስለምንድን ነው የሚያወራው? ዝም በል ስለ ሰላት ነው እንደሚያወራው። እሺ ጸሎት ቦታ ላይ አይደለም? ጸሎት ቦታ ላይ ሆነ። ጸሎት ቦታና ሰላት ይለያያል። እሺ በወረስት ሴናሪዮ ሆነ ማለት ነው። ጭራሽ አከፋኸው። ጸሎት ይሻላል እኮ ጸሎት ቦታ ላይ ሆነ ጭራሽ። እሺ ጸሎት ቦታ ላይ ሆነው ምን እንጀራ ሊበላ ነው? ምን ሊያደርግ ነው? እሺ ፎር ሴክ ኦፍ አርጉመንት ልስማማለህ፣ ላቅፋለህ። ቆይ ልንገርህ፣ በጸሎት ቦታ ሰላት አለ፣ ኢባዳ አለ፣ ዱዓ አለ፣ ቅርአት አለ፣ ብዙ ነገር ነው ያለው።
ስለዚህ እንጂ ጸሎት አንድ ቦታ ነገር ሊሆን ብቻ አይደለም የሚፈጸምበት። ዝም ብላችሁ በሰው ነገር ገብታችሁ አታቦክ። ቆይ አብዱ ጸሎት ቦታ ምን ልታደርግ ነው የምትሄደው? እፎይን ተቋርጦብሃል ስትመለስ ምን ልታደርግ ነው? ሙሳላ ቦታ የምትሄደው ምን ልታደርግ ነው? ኦኬ ተመልሻለሁ። ተመልሳል። ኔትወርክ በጣም ያስቸግረኛል። ኦኬ ጸሎት ቦታ ሉክ ምን ብለናል? አብዱ መሰል ምን አለ መሰል አብዱ ዋሽተዋል። አንተ ዱዓ ነው ልትል የፈለግከው? ዱዓ ውዱ አድርገህ ነው እንዴ? ወይ ደግሞ ፈስህን ስትፈሳ ዱዓ መቅቡል አይሆንም ወይ ተቀባይነት አያገኝም? ከሶላት ውጭ ውዱ የምታደርግበትና ላይክ ጸሎት የሚባለው ሰላት ብቻ ነው። አዘርዋይስ ግን ሌላ ይሄ ፈጣሪው ይሄ ምናምን ብለህ ዝም ብለህ አላለ ሳሰግድ ምን ለምነው እሱ ዱዓ ነው የሚባለው። ለእሱ ውዱ አያስፈልገውም። ኔትወርክ እያስቸገረኝ ነው። ኔትወርክ እያስቸገረኝ ነው። ወጣ እንዴ? ችግር የለውም እኮ ጸሎት ቦታ ላይ ሴናሪዮን እኮ ረስት ማድረግ ነው እንበል። ዱዓ እንትን አይምን ኪታብ ሊቀራ ይችላል፣ እንዲሁም ልንቀመጥ እንችላለን ያለ አይደል? ስለዚህ በማንኛውም ሰዓት ድንገት ቱስ ካለህ ጭራሽ እንደውም ኦብሰስድ ሆኖ መልአኩ ቀኑን ሙሉ ሲረግም ይውላል፣ ወይንም ደግሞ ምህረትን እንዳይለምንልህ ሆኗል ማለት እኮ ነው። ከስፔሲፊክ ታይም ይልቅ እንደውም በማንኛውም ሰዓት እንኳን የአንተን ቂጥ የሚከታተል መልአክ ነው ማለት ነው ቀኑን ሙሉ። እሱ እኮ አሻሽለዋለሁ ብሎ ነው። እንደውም ቀኑን ሙሉ የኔን ቂጥ የሚከታተል መልአክ መደበብኝ ማለት ነው አለ